እንደዚህ አይነት የሚያማምሩ የአማርኛ ፎንት በፒክሴል ላብ አፕ እንዴት መጫን እንዳለባችሁና ፎንቱን የት ማግኘት እንዳለባችሁ በዚህ ቪዲዮ አሳያችኋለሁ። ከዛ በፊት ግን ቪዲዮን ላይክ እና ሰብስክራይብ በማድረግ ጀምሩ። ያው እንደምታውቁት ፒክሴል ላብ አፕሊኬሽን ከከፈታችሁ በኋላ እዚህ ጋር የፕላስ ምልክት ነክታችሁ መጻፍ የፈለጋችሁትን ቴክስት ትጽፉታላችሁ ማለት ነው። እኔ ለእናንተ ለማሳየት ያህል አንድ የአማርኛ ወርድ ጽፌ ያሳያችኋለሁ። ኦኬ እዚህ ጋር እንደምታዩት አማርኛ ብዬ ጽፌያለሁ። ከዛ በኋላ ዴን ብላችሁ መውጣት አለባችሁ። ዴን ካላችሁ በኋላ እዚህ ጋር የሚታዩትን የኤ ምልክት ከነካችሁ አንድ ፎንት የሚለውን በተን ታገኛላችሁ ማለት ነው። ኦኬ እዚህ ጋር ፎንት የሚለውን በተን ካገኛችሁ በኋላ እነዚህ ሶስት ነገሮች ይመጣሉ። ፎንቲስ፣ ማይ ፎንቲስ፣ ሪሴንት የሚለው ማለት ፎንት ኖርማሊ እዚህ ጋር ፎንቲስ ወደሚለው ገብታችሁ አንዳንድ ፎንቶችን ማግኘት ትችላላችሁ። እሱም ደግሞ ቤዚካሊ ፒክሴል ላብ አፕሊኬሽን ውስጥ የሚገኙ ፎንቶች ናቸው ማለት ነው። ባይ ዲፎልት ታገኙታላችሁ። ማይ ፎንቲስ የሚለው ደግሞ የራሳችን የምንጨምርበት ነው። ሪሴንት የሚለው ደግሞ በቅርብ ጊዜ የተጠቀምናቸው ፎንቶች የሚገኙበት ቦታ ነው ማለት ነው። አሁን እኛ የራሳችን መጨመር ስለፈለግን ማይ ፎንቲስ ወደሚለው እንገባለን ማለት ነው። በሁለት መንገድ ነው ፎንቱን መጨመር የምንችለው። የመጀመሪያ መንገድ እዚህ ጋር የሚታዩትን የፕላስ ምልክት ነክታችሁ ቲ ፊደል አለው ፕላስ ምልክትም አለው ነክታችሁ አንዴ ትገባላችሁ ማለት ነው። እዚህ ጋር ፎንት ፋይሉን ኢንስታል ለማድረግ መጀመሪያ ሴቭ ያደረጋችሁትን ፎልደር መክፈት ይጠበቅባችኋል። ለምሳሌ ከቴሌግራም ዳውንሎድ ካደረጋችሁ የቴሌግራም ፎልደር ከፍታችሁ ነው ማስገባት አለባችሁ። እኔ አሁን ከቴሌግራም ዳውንሎድ ስላደረኩኝ ቴሌግራም ውስጥ ገብቼ ከዛ ኢንስታል አደርጋለሁኝ ማለት ነው። እዚህ ጋር ቴሌግራም የሚል አንድ ፋይል አለ። ከዛ ፕሪሚየም አማሪክ ፎንት የሚለው አለ ማለት ነው። እዚህ ጋር የሚታዩት ሁሉ የአማርኛ ፎንቶች ናቸው ማለት ነው። ማስገባት የፈለኩትን ፎንት ለማስገባት አንዴ ይጫናለሁኝ ማለት ሴሌክት ማድረግ ይጠበቅብኛል። ለምሳሌ አብኔት፣ አብሲኒያ፣ አዲስ የሚሉ ፎንቶች አሉ። እነዚህ አራት ለእናንተ ለማሳየት ያህል አንዴ ሴሌክት አድርጌያለሁኝ ማለት ነው። እዚህ ጋር የሚታዩትን ሴሌክት የሚለው ምልክት መንካት ይጠበቅባቸዋል ማለት ነው። እዚህ ጋር ሴሌክት አደረኩኝ ማለት ነው። ከዛ እዚህ ጋር የሚታዩት ፎንቶች ሁሉ የተጨመሩ ናቸው። እስቲ ቼክ ለማድረግ ያህል አዲስ ሳይንስ የሚለውን ፎንት አንዴ ይጫናለሁኝ። አያችሁ እዚህ ጋር ይቀያየራል ማለት ነው። ይዩት። ኦኬ ይቀያየራል። ሁለተኛ መንገድ ደግሞ ሙሉ በሙሉ የምናስገባበትና ፎንቱን ሰርች አድርገን የምናገኝበት መንገድ ነው። ወደ ቅድሙ ቦታ ገብታችሁ እዚህ ጋር የሰርች ምልክቱን ከነካችሁ በኋላ ሰርች ማድረግ ይጠበቅባችኋል ማለት ነው። ምንድነው የምታደርጉት? ፎንት ብላችሁ ነው ሰርች ማድረግ ያለባችሁ ማለት ነው። እዚህ ጋር እንደምታዩት ፎንት ብዬ ሰርች አደርጋለሁ። ፎንት ከዛ ሰርች። እዚህ ጋር ፎንት ብላችሁ ሰርች ያደረጋችሁ ፋይሎች ሁሉ የፎንት ናቸው ማለት ነው። ስለዚህ እዚህ ጋር ፕሪሚየም አማሪክ ፎንት የሚል አለ። ከቴሌግራም ዳውንሎድ ያደረኩበት እነካለሁኝ ማለት ነው። ነክቼ ሙሉ በሙሉ ፎንቱን አገኛለሁኝ። አክቹአሊ የቅድሙ ፎንት ነው ግን የምናገኝበት ወዩ ይለያያል ማለት ነው። ሁሉንም ለማስገባት ያህል ምንድነው የምታደርጉት? እዚህ ጋር ሶስት ነጠብጣቡን ከነካችሁ በቀኝ በኩል ያለውን ሴሌክት ኦል የሚለውን ትነካላችሁ ማለት ነው። ሴሌክት ኦል የሚለውን ከነካችሁ በኋላ አሁንም ሴሌክት የሚለውን የኛው ምልክት ትነካላችሁ። ሁሉም ይገባል ማለት ነው። እስቲ ሴሌክት አድርገናል፣ ቼክ እናድርግ እስቲ። እዚህ ጋር እንደምታዩት ከ100 በላይ ፎንቶች አሉ በዚህ ፎልደር አሁን ባስገባሁት። እሱን ከዳውንሎድ ማድረግ እንዳለባችሁ አሳያችኋለሁ። እነዚህ ሁሉ ፎንቶች የአማርኛ ፎንቶች ናቸው ማለት ነው። አማርኛ ላይ ብቻ አይደለም የሚሰራ። መጀመሪያ የአማርኛውን ቼክ እናደርግና እንግሊዘኛም ላይ ወይም እንግሊሽ አልፋቤት ላይ እንደሚሰራም እንደማይሰራ ቼክ እናደርጋለን። አያችሁ እዚህ ጋር ይቀያየራል ማለት ነው። ኦኬ ስክሪኑ ላይ እንየው። ይሄ ነው የሚመስለው። ከዛ እስቲ ሌላውንም ቼክ እያደረግን እናያለን። እኛ እስቲ በናይ የሚለውን ፎንት እስቲ እንምረጥና ቼክ እናደርግ። በእነዚህ አይነት ሁኔታ የሚያማምሩ የአማርኛ ፎንቶችን መጠቀም እንችላለን ማለት ነው። ቅድም እንዳልኳችሁ በእንግሊሽ አልፋቤትም ላይ ስለሚሰራ እስቲ እንግሊሽ ብለን ጽፈን እንየው። ኦኬ እዚህ ጋር እንግሊሽ ብዬ ጽፌያለሁ። አክቹአሊ ይሰራል ማለት ነው። እስቲ ወደ ፎንቱ ገብተን ቼክ እናደርግ። እስቲ የመጀመሪያውን ራሱ ልምረጥ። ይሄው እንደምታዩት ይቀያየራል። አያችሁ ይቀያየራል ማለት ነው። አያችሁ አሁን ቼክ ለማድረግ ያህል አንዴ አንዱን ፎንት ልምረጥ። እስቲ ይሄው መረጥኩኝ።
አያችሁ ይቀያየራል ማለት ነው። በመጨረሻ ፎንቱን ከየት ማግኘት እንዳለባችሁ ከማሳየቴ በፊት እስከዚህ ድረስ ካያችሁ በእርግጠኝነት ቪዲዮን ወዳችሁታል። ላይክ ሰብስክራይብ ማድረግ እንዳትረሱ። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉ። ይሄ ቪዲዮ ለእናንተ ከጠቀመ ለጓደኞቻችሁ ሼር አድርጉ። በእርግጠኝነት ሼር እንዳደረጋችሁ ተስፋ አደርጋለሁ። አሁን ፎንቱን የምታገኙበት አንድ የቴሌግራም ቻናል ላይ ስላለ ኢትዮ ስኪልሼር ሚሊዮን ቴሌግራም ቻናል እዚህ ጋር ስክሪን ላይ እንደምታዩት ስሙን ሰርች አድርጋችሁ ማግኘት ትችላላችሁ። ፕሪሚየም አማሪክ ፎንት የሚለው ከ100 በላይ ያሉ ፎንቶችን የያዘ ፎልደር ነው። እዛ ጋር ገብታችሁ ማግኘት ትችላላችሁ። ቀጥታ ዳውንሎድ አድርጋችሁ አሁን ባሳየሁት መንገድ መጠቀም ትችላላችሁ። ስለ ፒክሴል ላብ አፕሊኬሽን ምንም አይነት እውቀት ከሌላችሁ ሁለት ቤዚክ የሰራው ቪዲዮ ስላለ ሁለቱንም ቪዲዮ አይታችሁ ስለ ፒክሴል ላብ አፕሊኬሽን ያላችሁትን እውቀት ማሳደግ ትችላላችሁ። በዛ ቪዲዮ ላይ እንገናኝ። ባይ ባይ።